ሰላም እንዴት ናችሁ? የዩቲዩብ ቻናል ቤተሰቦቼ እኔ ያለው አልሐምዱሊላህ ሁሉ ሰላም። እናንተስ ጋር እንዴት ነው? ቆይታ እንዴት ነበር? ዛሬ ይዤላችሁ የመጣሁት ነገር ያለ እምነት ማፍቀርስ ያለ እምነት መጋባትስ ምን ችግር አለው? ምን ተጽዕኖ ያመጣል ብላችሁ ብዙ ሰዎች ለሚጠይቁኝ ሰዎች ናቸው። ብዙ ጊዜ ያለ እምነት የሚፋቀር ሰው አለ፣ ያለ እምነታችን የምንጋባ ሰዎች አለን። ይሄ ምን ያመጣል የሚለው ያለ እምነት መፋቀር የሚለው አዎ ተጽዕኖ አለው። ተጽዕኖም አለው፣ ጥሩ ነው፣ አሪፍ ነው። ግን ምን አለው? አሁን ለምሳሌ እንውሰድና አንዱ ሙስሊም ወይ እሷ ክርስቲያን፣ እሱ ክርስቲያን ወይ እሷ ሙስሊም ብትሆን በፍቅር ሊቆዩ ይችላሉ፣ ሊጋቡ ይችላሉ። ግን ከወለዱስ እንዴት ይሆናሉ? ሰዎች አሉ ተጋብተውም ወልዶም ያሉ አሉ፣ በየእምነታቸው ኖሩ። ግን ይሄ ነገር አሁን ለምሳሌ ብዙ ሰው በፍቅር ሪሌሽን ውስጥ ኖራችሁ የተጋባችሁ ያው ፍቅራችሁን ፈጣሪ ያዝድቅላችሁ። ያ በፍቅር ላይ ያላችሁ ደግሞ ወይ ወደ አንተ እሷ ለማምጣት ደግሞ ብትሞክሩ የተሻለ ይመስለኛል። ገና ያልገባችሁ ሰዎች ደግሞ ኤከሌም ባፈቅራት ኤከሌም ባፈቅረው የምትሉ ሴቶች ወይ ደግሞ ወንድ ልጆች ካላችሁ በዚህ ነገር ተጠንቀቁ ብዬ እመክራችኋለሁ። ምክንያቱም በፍጹም በጣም ስለሚካብድ ምሳሌ አብራችሁ ወክ ልትወጡ ትችላላችሁ። በቃ ብቻ ምንም እንትን የለውም ማለት ልትዋደዱ ትችላላችሁ፣ ምን ልትሉ ትችላላችሁ ማለት እኔ በብዙ ሰው ስላየሁት ነው። አሁን በተለይ ዩኒቨርሲቲ፣ ኮሌጅ ኦር ትምህርት ቤት አሁን ብዙ ጊዜ ትምህርት ቤት ምናምን አይበዛም። በተለይ ዩኒቨርሲቲና ኮሌጅ ውስጥ የምትኖሩ ልጆች ልታውቁ ትችላላችሁ። በጣም ይከብዳልም ችግርም አለ። ግን በየእምነታችሁ ብትፋቀሩ ይሻላል ብዬ እመክራችኋለሁ። ካልሆነስ ምናልባት ከወደድካት ወይ ከወደደችስ ወይ አንተ ወደ አንዳንዳችሁ እምነት ብትጠጉ ባይ ነኝ። በየእምነታችን ምናምን ብላችሁ አንቺን በሃይማኖትሽ እኔም በሃይማኖት የሚለው ዘፈን ላይ ብቻ ነው። ይመነኝም አትመኝም፣ ይመነኝም ይመኝም። ምክንያቱም በብዙ ሰው ስላየሁት ያ አይመከርም። አሁን ብዙ ሰዎች ምን ይላሉ? ያለ ብሔርስ ማፍቀር ይከብዳል፣ ያለ ብሔር እሷ እኮ እንዲህ ብሔር ነው እሱ እንዲህ ብሔር ነው የሚሉ ሰዎች አላቸው። ይሄ ምንም ማተር አያደርግም። እሷ የፈለገች ብሔር ትሁን፣ አንተ የፈለገ ብሔር ትሁን፣ በቃ ፍቅር ነው። በሱ እምነታቸው አንድ ከሆነ ብሔር ምንም ተጽዕኖ አይፈጥርም። ዋናው ያው ኢትዮጵያዊ መሆን ነው። ስለዚህ ያለ እምነት ከሚለው ይከብዳል። ያለ እምነት ደግሞ ሆናችሁ እንደ ወንድም እንደ እህት ኦር እንደ ዘመድ እንደ ጓደኛ ሆናችሁ የምትፈልጉትን ነገር ብትረዳዱ ብትጋገዙ የራሳችሁን በቃ የሆነ ነገር ያለውን ችግር ለአንዱ ያለውን ችግር ወደ አንዱ እየተረዳዳችሁ መቆየት ትችላላችሁ። ግን ወደ ፍቅር ወደ ትዳር ወደ በቃ አንድ አይነት ኑሮ መኖር ግን ይሄ በፍጹም እንደኔ ሀሳብ አያስኬድም፣ አይሆንም እምላችሁ። ስለዚህ ስለተከታተላችሁኝ ሀሳብ አስተያየት ካላችሁ ኮሜንት፣ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ልብ ብላችሁ ሰብስክራይብ አድርጉ። ስለተከታተላችሁኝ ሰብስክራይብ ስላደረጋችሁ አመሰግናለሁ።